ልክ ከ8ኛ ክፍል ወደ 9ኛ ክፍል ሳልፍ ደስታ የሚያደርገኝን አሳጣኝ። አበድኩ። ልቤ በደስታ ጧ ልትል ደረሰች። የባሰ ደግሞ ደስታዬን ጣራ ያስነካው ጉዳይ 9ኛ ክፍል ማለፌ ብቻ ሳይሆን 9ኛ ክፍል እንድማርበት የተመደብኩበት ትምህርት ቤት ነበር። ታሪካዊውና ታላቁ ወይዘሮ ሲኒ ትምህርት ቤት። እውነቱን ለመናገር ያኔ ዩኒቨርሲቲ መግባት ራሱ ወይዘሮ ሲኒ እንደመግባት አያኮራም ነበር። ሰማያዊ ዩኒፎርሙ፣ ምርጥ መምህራኖቹ፣ የቀለም ቢባል የሙያ እንደውም ከዛ በፊት የራሱ የሆነ ትልቅ የሙዚቃ ትምህርት ክፍልና የኦርኬስትራ ቡድን ሁሉ ነበር። ረጅምና ግርማ ሞገስ የተላበሰ ቢጫ ፎቁ ከሩቅ ተጋድሞ ሲታይ ቤተ መንግስት ይመስላል። እንዲያውም ይህን 2 ዓመት የተማርኩበት ትምህርት ቤት አሁን ከተመደብኩበት ጋር ሳወዳድረው አመዳ ይመስላል። ኮሰሰብኝ። የሆነ ክላሶቹ ራሱ ሳያቸው የዶሮ ቤት መስሎ ይታዩኛል። ሞት ይርሳኝ፣ እንዲህ በደስታ ሰከሬ ጓደኛዬን አብሮ አደጌን አላሚንን ረሳሁት። የት ሄደ ፍለጋ ጀመርኩ። አላሚን ጓደኛዬ ነው፣ አብሮ አደጌ፣ ዝምተኛ ልጅ። ድፍን ተማሪው በዝምታና በጉብዝና ነበር። ትምህርት ቤቱን አካል እየሳጠው በትምህርት ቤታችን የኋላ በር በኩል ሁል ጊዜ ወደምንቀመጥባት ትንሽ ጫካ ሄድኩ። ብቻውን ተክዞ ተቀምጧል። አቤት አቀማመጡ ሲያሳዝን! ያ ረጅም ቁመቱ እንደ ሳምቡሳ ጥቅልል ብሎ ውስጡ የያዘ ምስር ተሞልቷል። ግራ ገባ። በዚህ ልዩ ቀን እንኳን አልአሚን ማንም ያዝናል ብዬ አላስብም። ምን አስተከዘው ግን? ካርዱን ባይኔ አይቼዋለሁ። 99 ነጥብ ምናምን ነበር ያመጣው። ያሁን ከትምህርት ቤቱ አንደኛ ወጥቶ። ወይ ጉድ! ምን ሆነ ነው አልኩት። ምንም አልኩ። ታዲያ እዚህ ምን ጎለተ? አፍራ እኮ ወደቀች አለኝ እንባ ተናንቆት። እኔም እንደ ሳምቡሳ ጥፍጥፍ ብዬ አላሚን ጎል ተቀመጥኩ። ጠጋ አለልኝ። በቃ ሁለታችንም የሚኒስትሪ ካርዳችንን አንከርፍፈን በትካዜ ቁጭ አለ። ከሩቅ ለሚመለከተን ሰው ካርዱን ወደ 9ኛ ክፍል በጥሩ ውጤት ያለፍንበት መረጃ ሳይሆን ተከፍለው የማያልቅ ዕዳ እንድንከፍል ከፍርድ ቤት የተሰጠን ትዕዛዝ ወረቀት ይመስል ነበር። ደሴ እውቀት ጮራ ትምህርት ቤት ጀርባ ጦሳ ተራራ ስር እኔና አላሚን በትካዜ ተቀምጠን ቀረ። እስካሁን እንደ አፍራ ትልልቅ አይኖችና እንደ ቲማቲም የቀላ ከንፈር ያላት ሴት አይቼ አላውቅም። ለነገሩ እኔ ትዝ የሚሉኝ አይኖቿና ከንፈሮቿ ናቸው እንጂ አፍራሃማ ውብ የሚለው ቃል የማይገልጻት ውብ ነበረች። ቁመቷ ምዝዝ ብሎ የወጣ ፀጉሯ በስፖርት ፔሬድ ጠቅለል ካደረገችበት ስትፈተው መቀመጫዋ ላይ የሚደርስ፣ በዚህ ላይ ጥቁረቱ፣ በዚህ ላይ ደግሞ ብዛቱ፣ ጥቁር ፏፏቴ፣ እጆቿ፣ እግሮቿ፣ እረ አፍራ ቁንጅና በ100 ዓመት አንድ የሚከሰት አይነት ነገር ነው። ወሎ የቆንጆ ሀገር ነው ሲባል አፍራ ትዝ ትለኝ ነበር። ሀቅ ነው እላለሁ። እንዲያውም ወሎ አፍራሃን ብቻ ይዞ ከድፍን ኢትዮጵያ ጋር በቁንጅና ቢወዳደር አጠገቡ የሚደርስ ያለ አይመስለኝም። ታዲያ ይህ ሁላ ቁንጅና ይዛ 7ኛና 8ኛ ክፍል ከእኛ ጋር ነበር የተማረችው። ይህን ጉድ ለመማራችን ተአምር አይደለም? ሆኦ በዛ አፍላ እድሜ ኤርታሌ ላይ ጥደውን እኮ ያስተማሩ። ዳኛቸው የሚባል ሌላ ክላስ የሚማር ጓደኛችን ታዲያ ልክ የእረፍት ሰዓት ሲደውል እንቅፋ እስኪያልደፋው ድረስ እየሮጠኛ ክፍል ይመጣ ነበር። አፍራ ልክ እንዳየ እንዲህ ይለናል። አፍራ ያለችበት ክላስ ውስጥ እኮ አንድ ቀን ብማር አንጎሌውን ላይ ይከፈት ነበር። ከመቶ ነበር ባመጣ። መናፈሻ ውስጥ እኮ ነው የምትማሩት። በእናታችሁ ብርቅዬ ድንቅዬ ፍጥረታት እየጎበኛሉ። ቱሪስት ናችሁ እኮ የምር ቱሪስት። በኢትዮጵያ ብቻ በደሴ ብቻ በእውቀት ጮራ ብቻ የምትገኝ አንድ ቆንጆዬ ልጅ የምትጎበኙት እኮ ናችሁ። ታድላችሁ። እውነት አለሁ። አፍራ እነዚህ አይኖቿን አንዴ ስታሳርፍብን ልባችን ከቅቤ የተሰራች ይመስል ቅልጥ ይላል። ደግሞ አይኖቿን ጨፍና የምትስቅበት ነገር አለ። አቤት ሲያምርባት! ታዲያ እሷ ጋር ለማውራት ለመቅረብ የማይጥር ማን ነው? በግሴ አፍራ ወይንሸትና ሰዓዳ አንድ ወንበር ላይ ነበር የሚቀመጡት። እውነቱን ለመናገር አፍራና ሄጄ ዳርና ዳር የተቀመጡትን ወይንሸትና ሰዓዳን ስመለከት ሰው አይበሱ ይቅር ይበል። እንዲሁም አፍራሃን ዙሪያን ለመጠበቅ የተገነቡ ግንቦች ነበር መስሎ የሚታዩ። ለነገሩ ሁላችንም የክላሱ ልጆች የሆነ በዙሪያው የበቀለ አረም ነገሮች ነበር ነው። 7ኛ ክፍል ማን አለ ቢባል አፍራ ብቻ። የሚገርማችሁ ነገር ሂሳብ አስተማሪያችን ራሳቸው 7 ጥያቄ ከጠየቁ 5ቱ ለአፍራ። በእርግጥ አፍራ 5ቱንም አትመልስም፣ ግን ፈገግ ይሉላታል። ግን እኮ እኛ አብሾች ብዙዎቻችን እናስመስላለን እንጂ ሴት አናከብረው። የምናከብረው ቆንጆ ሴት ነው። ምስኪን ጓደኛዬ አላሚን ታዲያ ከዚህ ተአምረኛ ልጅ ፍቅር ይዞታል።
ያውም የማያፈናፍን ትንፋሽ የማይሰጥ ፍቅር። አልአሚን አባቱ ሞተዋል። እናቱ ደግሞ አቅመ ደካማ ነበሩ፣ እማማ ከድጃ። ከትምህርት ቤት መልስ በሶላት ሰዓት መስጊድ ሊሰግዱ የሚገቡ ሰዎችን ጫማ በመጠበቅና በመጥረግ ነበር ራሱንም እናቱንም የሚያስተዳድረው። አፍራሃን እንዳፈቀራት የነገረኝ በሐሳብ መንምኖ ሳር ካከለ በኋላ ነበር። ሲጀመር አልአሚን ዝምተኛ ልጅ ነው፣ አይናገር አይጋገር። አንድ ቀን ታዲያ እኛ ቤት ሄደን ሳለ እናቴ በጣም ነበር አልአሚን የምትወደው። አልአሚን አለችው ስትጠራው እንደዚህ ነው። አቤት አለ። ትምህርት ከበደህ እንዴ አለችው በሐዘን እያየች። አይ ታዲያ ምን ነው ጭው አልክ? እስቲ አቡቹ ጋር ይችን ብሎ ብላ እንጀራ እየጋገረች ስለነበረ ትኩስ እንጀራ ላይ በርበሬ ነስንሳ ቅቤ ለቅልቃ ሰጠች። እኔ ላጥ ላጥ ሳረገው አልአሚን የእንጀራውን አይኖች የሚቆጥር እስኪመስለኝ ድረስ እንጀራው ላይ በትኩረት እያየ ነበር። አልአሚንም በትኩረት ያዩት ከዛን ቀን በኋላ ነበር። እውነትም ጭንቅላቱ ብቻ ቀርቶ ነበር። አተ ምን ሆነ ነው? ወስፌ መሰልክ እኮ አልኩት። እውነቴን ነው፣ ገርሞኝ ነበር። ሰው ሲከሳ አናቱ እንዲቋጥኝ ያከላል እንዴ? በስም ሰው ሲከሳ አናቱ እንዲቋጥኝ ያከላል እንዴ? በስም አቡቹ ለማንም እንዳትናገር፣ የሆነ ሚስጥር ድንገርህ። አልናገርም። ማርያምን በል ሂድ ወደዛ። እኔና አንተ ሚስጥራችንን ለሰው ተናግሬ አውቃለሁ? ተቆጣሁት። እሱማ አታውቅም፣ ይህ ግን ትልቅ ሚስጥር ነው። በእናትህ እና ምን ሆነ ነው? ምንድን ነው? ሚስጥር ነው እሺ አለኝ እየፈራ። ምን መሰለ አፍራን እያት ይለኛል። ማታ ማታ ዝም ብላ ትዝ ትለኛለች። አርብ ሲመጣ በጣም ነው የሚጨንቀኝ። ቅዳሜ ሰፈሯ ሄዳለሁ ግን አላያትም። ቅዳሜና እሑድ ግን የት ነው የምትቀመጠው? የሆነ ሌላ ዓለም ላይ የምትኖር ነው የሚመስለኝ። ሰፈሯን ማየት ደስ ይለኛል። ቅዳሜ ከና አፍራን ቤት ፊት ለፊት ያለው ከረምቡላ የሚጫወቱት ቤት ገብቼ እቆምና ከሩቅ ቤታቸውን አየዋለሁ። አንዳንዴ አባቷ ቀስ እያሉ እየተራመዱ በሩ ላይ ይንጎራድዳሉ። የሚገርምህ አባቷን ሳያቸው ዘመድ ይመስሉኛል። አፍራ ግን ትናፍቀኛለች። እስከ ማታ እዛው ቆሜ እጠብቃታለሁ። ሌላ ቤት አላቸው መሰለኝ፣ አትወጣም። ቁርስም ምሳም ሳልበላ እዛው እውላለሁ። እሑድ ከረምቡላ ቤቱ ስለሚዘጋ የምቆምበት ግራ ይገባኝ። ድንገት ብትወጣና ብታየኝስ ብዬ እፈራለሁ። በቃ ዝም ብዬ በየመንገዱ እመላለሳለሁ፣ ግን አላያት። ትናፍቀኛለች። ሲናገር ድምፁ በፍርሃትና ጭንቀት ይርገበገባል። ፍቅር ይዞህ እንዳይሆን እባክህ፣ ፍቅር አይደለም። እና ምንድን ነው? እኔ እንጃ፣ ፍቅር ነው መሰለኝ። በቃ ከዛን ቀን ጀምሮ ወሬው ሁሉ አፍራን ሆነች። አቡቹ ቅድም ስንማር አፍራን ያንን ከባድ ጥያቄ ስትመልሱ አልገረመም ይለኛል። እንዴ ምን ሆነሃል አንተ ሰው? አልመለሰችውም እኮ ተሳስታለች። እባክህ ቲቸር ራሳቸው ናቸው የተሳሳቱ ይለኛል ኮስተር ብሎ። አፍራ የማትስ ሊቅ፣ አፍራ የውበት ጥግ። የውበቱን እንኳን እውነቱን አፍራ ስታድግ ሳይንቲስት እንደምትሆን ሁሉ አልአሚን ተነብይልኝ ነበር። ወይ ጉድ! ፍቅር እንዲህ ነው ለካ። በተደጋጋሚ ስለ አፍራን ከመስማቴ ብዛት አፍራሃን እኔም ሳላፈቅራት አልቀርም። እውነቱን ለመናገር የዛን ጊዜ ክላስ ውስጥ ከነበርነው 30 ምናምን ወንዶች 10 ምናምኑ በአፍራን ፍቅር ጠብ ብሎ ነበር። የሚገርማችሁ ሂሳብ አስተማሪያችን ጭምር። መቼም ሂሳብ አስተማሪያችን እያካፈሉ፣ እየደመሩ፣ እየቀነሱ፣ እያባዙ ሲያስቧት አይቀሩም። አንዳንዴ ቡዝዝ ብለው መላጣቸው ላይ ላፍጭጭ ፍጭጭ እያለ ሲመለከቱ ያሳዝኑኛል። ወይኔ ምን ያችን አመዳ ማግብቼ 5 ልጅ ባልወለድኩ ኖሮ እያሉ በሚስታቸው የሚቆጩ ነው የሚመስለኝ። እኔና አልአሚን ወደ ቤት ስንሄድ አፍራሃንና ጓደኞቿን ከሩቅ በቀስታ ተከትለን ነው። አንድ ቀን ታዲያ አፍራሃ ማስቲካ ገዝታ ልጣጩን ጥላው ወደ ጓደኞቿ ትቀላቀላለች። እኛ የማስቲካውን ልጣጭ ጣለችበት ቦታ ስንደርስ አልአሚን ተስገብግቦ ቢጫውን የማስቲካ ወረቀት አነሳው። የሆነ ከባድ ቅርስ ወርቁ ያገኘ ነበር የሚመስል። ለራሴ ማመን እስከሚያቅተኝ ድረስ ለ2 ዓመት አካባቢ የማስቲካውን ልጣጭ በታላቅ ክብር አስቀምጦት ነበር። ለእርሱ ብቻ በሚታይ ስውር ቀለም የአፍራን ምስል የታተመበት እስኪመስለኝ ድረስ። አልአሚን እንዲሁ ሲሰቃይ ክረምት ገባ። አፍራን ለ2 ወራት መለየት ለአልአሚን የቁም ሞት ነበር። ሱስ ሆናበታለች። አፍራ ዓለምን ሁላ አጨላልማ ነበር።
በነፍሱ ሰማይ ብቻዋን የደመቀች ኮከብ ነበረች። ቢሆንም እንደለመደው በዝናቡ ሳይቀር ከከረምቡላ ቤቱ እየሄደ እዛው ቆሞ አፍራን ስትወጣ ለማየት ይንጠራራ ነበር። ለ15 ቀናት ጠብቆ አላገኛትም። ሊያብዶ ነው። ታዲያ በመሃሉ በጣም የምንወዳቸው ሼህ ያሲን የሚባሉ ሰውዬ መንገድ ላይ ያገኙ። የአላሚን ቁርአን አስቀሪ ናቸው። አቡቹ ደህና ዋልክ? ደህና ዋሉ ሼሃችን። አልሐምዱሊላህ ና እስቲ ወዲህ የማወጋ ጉዳይ አለኝ አሉና ከመንገዱ ዳር ወስደው እንዲህ አሉ። ጓደኛ አላሚን ምን ነክቶት ነው? ልጄ ከቀልቡም አይደለም እኮ ቁርአን ቤትን መምጣት አቁሟል። ተበላሽቷል መሰለኝ ይሄ ልጅ። ጭራሽ ብሎ እኮ ዛሬማ እዛ ቁማር ቢጫወቱበት ቤት እኮ ቆማዩ። ጓደኛ ሆነ አይደል? አትመክረውም? እረ ቀርቡ ደረቀ ብለው ነገሩ። ለአላሚን አዘንኩ። ማን ያውቃል ይሄ ጅሙዳት የዋልንበት ቦታ ሁሉ ያለን እየመሰላቸው ስንቶቻችን በዋልንበት ፈረጁ። አላሚን አንድ ቀን የተጣደፈ ቤት መጣ። ከመቸኮሉ ብዛት ድመታችን በሩ ስር እንደተኛች ሳያት ጅራቷን ረግጦ ከአቅሟ በላይ ጮኻት። አቡቹ አይገርምም? የናፍራን ቤት ለካ በሩ በዛ በኩል አልነበረ፣ በኋላ በኩል በዘይት ቤቱ በኩል ነበር። በዛ በኩል ነበር የምትወጣው። ተሸውጪ አለኝ። ሲያወራ በደስታ ፊቱ በርቶ ነበር። ዛሬ እኮ በአጋጣሚ በታች በኩል ሲሄድ ከእናቷ ጋር ፊት ለፊት አገኘዋል። እንደዚህና እንደዛ ነበር። በቃ ተያየን። ወላሂ ስታምር አቡቹ ግጥምጥም እኮ ነው ያለው። አውዝ ቢላህ ልሮጥ ነበር። ወይኔ ደስ ሲል አለና ፍርፍር ብሎ ሳቀ። ድንገት ተነስቶ ቆም አለና እስኪ እንደውኝ እኮ ነው ያየኋት፣ በእናትህ እደብርሃለሁ አይደል አለ። ሁለት እጆቹን ግራና ቀኝ እንደ ከርፍ ዘርግቶ አንዴ እኔን አንዴ ራሱን ቁልቁል እየተመለከተ የእውነት አሳዘነኝ። የአፍራን ቅንጡ አለባበስና የአላሚ የተንሻፈፈ ሸራ ጫማ፣ የረጀችና የወየበች ቪ ቅርጽ ያላት ቲሸርት በውስጥ ያሰብኩት። አረ አይደብርም እባክህ አልኩት። እንደ ሕፃን እየተፍነከነከ መጥቶ ካጠገቤ ኩርምት ብሎ ተቀመጠ። አይገርምህም? ከእናቷ ጋር ሁላ እኮ በቃ እንደዚህና እንደዛ ሆና አላየኋት። ፊት ለፊት ያ ረቢ ኡፍ ደስ ስትል ደግሞ እንዴት አባቱ አምሮባታል። አቡቹ ብታያት ወላሂ ያቺ የምታውቃት አፍራን አይደለችም። በቃ እንደዚህና እንደዛ እኮ ነች። እጆቹ ይንቀጠቀጣሉ። አይኖቹ የደስታና የሐዘን የአፍረት የምኞት ብርሃን ፊቱ ላይ ደስታ እንዳረበበት ሊሸኘው ወጣ። ልንለያይ ስንል አቡቹ 2 ብር አለ እንዴ አለኝ እየፈራ። አላሚ እንኳን ደፍሮ ብር መጠየቅ የዋሰውን ደብተሩ እንኳን መልሱልኝ ማለት የሚፈራ ልጅ ነበር። ብር ሳላላስኩኝ ወደ ቤት ተመለሰና ከእናቴ ተቀብዬ ሰጠሁ። ደስ እያለው ሄደ። ቆይቼ ነገሩን ስሰማ በአዲሱ የናፍራን በር በኩል አንድ ሻይ ቤት አለ። ሻይ 50 ሳንቲም ነው። በሰጠሁት 2 ብር ላይ ያዘዘ ቁጭ ብሎ አፍራን ይጠብቅ ነበር። 4ቱን ቀን ግን አላያትም። እናም ከረምቡላ ቤት አካባቢ የሚያገኘውን የናፍራን ሰፈር ልጅ ጠይቆ አፍራን አዲስ አበባ ለእረፍት እንደሄደችና ትምህርት ሲያልቅ እንደምትመጣ ያስረዳው። ቅስሙ ተሰበረ። ቢሆንም ግን እና አፍራን ሰፈር መሄዱን አላቆም። በየቀኑ ያን ሰፈር ሳይረግጠው ሸርፍ ተራ፣ ትርምሱ፣ ግርግሩ፣ ጫት ተራው፣ መኪናው የደሴ አንደኛ ቆጢ ሰፈር ነበር። ይህ ሁሉ ግርግር ግን ከአፍራ አይበልጥ። አፍራ ብቻዋን የአንድ ትምህርት ቤት ወንዶች ነፍስ የተደራረበባት ገበያ አይደለች እንዴ? ቆይ ግን እሷ ከሌለች ለምን ትሄዳለህ እለዋለሁ። እኔ እንጃ ነው ማለት የእውነት ያሳዘነኝ። አንድ ቀን ደግሞ ቤት መጣና አቡቹ ስራ ልጀምር ነው አለኝ በደስታ ፍነክነክ ብሎ። የምን ስራ አልኩት። አይሱዙ ላይ መኪና ላይ ረዳትነት። ትቀልዳለህ? ወላሂ እውነቴን ነው። ከአዲስ አበባ ደስ የሚመላለስ አይሱዙ ላይ ነው። እናቴንም አሳምኛታለሁ። መኪናው ቅዳሜ ወደ አዲስ አበባ ይወጣል። አብሬው እሄዳለሁ። ብታይ ቀላል እኮ ነው ስራው አለኝ። ፊቱ ላይ ተስፋ ይንቀለቀላል። በቀጫጫ እጆቹ ሸራ ሲጎትት የጎማ ብሎን ሲያጠብቅ አሰብኩት። ወይ አላሚት እንዳቁ ተማሪ ይህ ፍቅር የሚሉት ነገር ግን ምን አይነት ልክፍት ነው በእግዚአብሔር። አላሚ ገና በመጀመሪያ ጉዞ ከመኪና ላይ ሲወርድ ወድቆ ግንባሩ ተፈንክቶና ክንዱ ተላልጦ መጣ። ሰው ሁሉ እንኳን አላህ ተረፈ እያለ አዘነለት። እንዲህ ካልተላላጡና ካልተፈነከቱ የልብን ስብራት የመንፈስን መድቀቅ አይቶ የሚያስታምም የለም መቼም። እንዲህ አለኝ አሮጌ ፍራሹ ላይ እንደተኛ። አንተ
አፍራን ያው ሁላ መንገድ አልፋ ነው የአዲስ አበባ ሄደችው። እነዛ ተራሮች አይተዋለች። ያንን ገደል እያየች ፈርታለች። ደብረ ሲና ምሳ በልታለች። ቆሎም ገዝታ ሊሆን ይችላል። እዛ ጨለማ ዋሾ ስትገባ በፍርሃት ተንቀጥቅጣም ሊሆን ይችላል። ኡፍ አንጀቴን በላው። ከላይ እንደ ዕቃ ተጭኖ አፍራ ባለችበት መንገድ ላይ በማለፉ ምናባዊ ዳናዋን ተከትሎ ሲነጉድ ታየ። ምስኪን አላሚ። ቀስ በቀስ አላሚ ነገሮች ሁሉ ይቀላቀሉበት ጀመር። አንድ ቀን ትምህርት ቤት ሄድና ጭር ያለው በር ላይ ያገኛቸው የትምህርት ቤታችን ጥበቃ ጋሽ ደምሴ ትምህርት መቼ ነው የሚጀመረው አላቸው። እኔ ምን አውቄ አይ ልጄ በምን አውቀዋለሁ ብለህ ነው አሉት። ቀጠል አድርገው የኔ ልጅ እዛ ኳስ ሲራገጥ ይውላል፣ አንተ ትምህርት ናፍቆ የወለደ አባትና እናትን ምንኝ ይቆሩ እሰይ ተባረክ የኔ ልጅ ብለው መረቁት። እሱ ግን ትቷቸው ወደ ቤት ተመለሰ። በቃ መረጋጋት አቃተው፣ ተወዛገበ። 8ኛ ክፍል በተመሳሳይ ለአፍራን ፍቅሩ ሳይነግራት በየቀኑ እያያትና በአይኖቹ ተስፋ ነፍሱን አፋፍቶ ኖረ። አንድ ቀን ለአፍራን ስጦታ ልሰጣት አሰብኩ አለኝ። ገረመኝ። ወይ ፍቅር ጉለት አይገባው ወይ ድህነት አይገባው እያልኩ ሳስብ አላሚን አንድ 50 ብርና 3 10 ብሮችን ከኪሱ አውጥቶ አሳየኝ። ከየት አመጣኸው? እባክህ ለረመዳን መስጊድ ጫማ ጠርጌ ያጠራቀምኩ ነው። እናም ለአፍራ ስጦታ ለመግዛት በድፍን ደሴ ስጦታ መሸጫ ቤቶች በሙሉ ዞር። ለአፍራ የሚሆን ስጦታ ግን ጠፋ። ለነገሩ ስጦታው ብቻ አይደለም የጠፋው፣ ስጦታ መስጫ ወኔም ጠፋ። አይገርማችሁ? አሁንማ እኮ አፍራህን እኔም እንደ አላሚ መፍራት ጀመርኩ። ይኸው ወደ 9ኛ ክፍል ስናልፍ ደግሞ አፍራን ወደቀች። አላሚን ደግሞ የእሷን ጥሎ ማለፍ ጥላት አርጎ ጠመደ። ወይዘሮ ሲኒን ገባን። ያንን ሰማያዊ ዩኒፎርም ለብሰን የፒያሳ ደረጃ ላይ ተጀነንበት፣ ተኮፈስንበት። በተለይ ያኔ ሌላኛው ሃይ ስኩል ሆጤ ይባላል። እዛ ይማሩ የነበሩ ልጆች በእኛ ይቀሩ እንደነበር ትዝ ይለኛል። በእርግጥ ከዛ ቀይ ሹራባቸውና አረንጓዴ ከሽመሪ ሱሪያቸው ጋር ሲታይ እኛ የሲኒን ተማሪዎች አምባሳደር ነበር የምንመስለው። ስንኮፈስ ታዲያ ደረጃችንን እንደ ዶላር እንመነዝረዋለን። ወይዘሮ ሲኒ 9ኛ ክፍል ተማሪዎች የሆጤን 12ኛ ክፍል ተማሪዎች ጋር ሲወዳደሩ ጭራሽ አይገናል እያልን እናብሽቃቸው ነበር። እነሱም ደግሞ እንደ ሹራባቸው ፊታቸው በብስጭት ይቀላል። ቢሆንም ምርጥ ጓደኛችን ግን ነበሩ። እኔ ልክ ወደ 10ኛ ክፍል ሳል ደስ ይለቀኩት ውድ ጓደኛዬን ከነሮሮ ድስቁሱ ለቀቁት። በቃ አላሚን ጋር እዚሁ ተለያየ። ሁልጊዜም ትዝ ይለኝ ነበር። ምን ሰይጣን እጄ እንደሚይዘው አላቅም እንጃ ስልክ እንኳን አልደውልለትም። በቃ ተለያይተን ቀረ። ሲቆይ ትዝታውም እንደበዘዘ በራሴ ህይወት አዙሪት ውስጥ በራሴ ጓደኞች ተከብቤ አላሚን ምርጡ ጓደኛዬን ከነመኖሩ ረሳው። ሰው ወረተኛ ነው። ወደ ደሴ የተመለስኩት ከ10 ዓመት በኋላ ነበር። የጓደኝነት መንፈሱ ከተማው መግቢያ በር ላይ ቆሞ የጠበቀኝ ይመስል ገና ሸዋ በር ላይ ስደርስ አላሚን ከነናፍቆቱ አእምሮ ይሞላው። በቀጣዩ ቀን እና አላሚን ቤት ሲሄድ እናቱ እንደሞቱ አላሚንም የአዙዬ ረዳት እንደሆነና ሸርፍ ተራ አካባቢ እንደማይጠፋ አንዲት ልጅ ነገረች። የት ነው የማውቀው ብላ በትኩረት እየተመለከተች ነው። ድሮ አውቃታለሁ። የና አላሚን ጎረቤት ነበረች። ሸርፍ ተራ ሄድኩኝ። ትርምሱ በጣም ብሶበታል። አዳዲስ እጾች ወረውታል። ጣሊያን በሰራው ጅብሩክ በሚባል የገበያ አዳራሽ ውስጥ ለውስጥ ብዙ አይዙዙ መኪኖች የተደራደሩበት መንገድ ላይ አንዲት ትንሽ የሻይ ቤት በረንዳ ላይ ስደርስ ብዙ ወጣቶች ተሰብስበው ጫት እየቃሙ ሞቅ ያለ ወግ ይዘዋል። ጠጋ ብዬ አንዱን አላሚን የሚባል ልጅ ታውቁ ይሆን ብዬ ጠየቅኩት። ፊት ለፊት ሌላ ሻይ ቤት ጠቆመኝና ወደዛ ቀናሁ። አላሚንን አየሁት። ጫቱን በግራ እጁ እንደያዘ በጩኸት ተቀበለ። እኔ አላምንም፣ እኔ በእውነት አላምንም፣ አቡቹ እንዳትሆን፣ እረ ወይኔ የአረቢ እኔ አላምንም፣ የአላህ ተቃቀፍን። አላሚን እንደዛው ክስት እንዳለ ጥርሱ በጫት በልዟል። ሲያይኝ ትንሽ ተሳቀቀ። ትከሻና ትከሻዬን ይዞ ራቅ አደረገኝና ትከሻና ትከሻዬን ይዞ ራቅ አድርጎ እያየ የአላህ ብሎ እንደገና ቆሳም ያዞን። ከዛም ተያይዘን እዛው ጅብሩክ ፎቅ ላይ አልহামዱሊላህ ደህና ነህ አቡቹ ማሻአላህ አምሮብሃል እባክህ አለኝ። ትከሻዬን በቀኝ እጁ ቸፕ ቸፕ እያደረገ እኔ ሰላም አረብኝ ብቻ አቤት ፊቱ ላይ ያለው የነበረው ደስታ። እኔ ሰላም አረብኝ ብቻ
እቤቱ እኔ ስላማረብኝ ብቻ አቤት ፊቱ ላይ የነበረው ደስታ ስማ በእውነት ይገርማል። እኔም እንደዛው ሳልሆን አልቀረሁም። የኔ ግን ስላገኘሁት ነበር። ምሳ እየበላን የዋጤ ቆጡን አውራ አላሚን ትምህርቱን 10ኛ ክፍል ነበር ያቋረጠው። እናቱን ለማስታመም ነበር ያቋረጠው። እናቱ አልተረፉ። የሚያሳዝነው ነገር ግን እናቱ አልተረፉ። ሲያሳዝን። ከዛም በኋላ መቀጠል አልፈለገም። እዛው ሸርፍ ተራ ላይ የድልላ ስራ እየሰራ ረዳትነትም እየሞከረ ቀልጦ ቀረ። ያ ፈጣንና አስገራሚ የነበረው አላሚን በቃ የሆነ ጣፈንተው እየፈራው የማይቀረውን ጥያቄ ያስከተለው። እኔ የምልህ አፍራንስ አለች? ዝም አለ አላሚን። እናም ቅሬታ የተቀላቀለበትን ፈገግታውን እያሳየ አልሐምዱሊላህ 2 ቆንጆ ልጆች ወልዳለች። እንዴት ያማምራሉ መሰለ አለኝ። ግራ ገባኝ። ግራ መጋባቴን አይቶ ካለንበት ፎቅ ላይ አሻግሮ ጫፍ የሚታይ ፎቅ በእጁ በያዘ ጫት እየጠቆመኝ የእነሱ ነው። አንድ ሀብታም አግብታ ይህን ፎቅ ሰርተው እየኖሩ ከስር ያለው ትልቅ ሱቅ የእሷ ነው። ሁል ጊዜ አያታለሁ። ወላሂ ያምሩባታል አለኝ። ከነቅሬታ ፈገግታው አቀረቀረ። ከረጅም ዝምታ በኋላ የምግብ ጠረጴዛ ላስቲክ ላይ እንባው ጠብ ሲላየው አቅፌ ወደ ራሴ ያስጠጋው። ከልብ ያዝኜ ነበር። እናም በእቅፌ እያለ ድምፁን ቀንሶ እንዲህ አለ። አልሐምዱሊላህ አፍራህ ደህና ናት። አያታለሁ፣ እወዳታለሁ።